ይህ ሌባ ማንም ሳያውቀው ላይተሩን አውጥቶ በግድግዳው ላይ በተሰቀለ የፋኖስ መብራት ውስጥ ይደብቀዋል። ከዚያም ላይተሩ ላይ የሚቀጣጠል ሲጋራ በጥንቃቄ ያስቀምጣል። እንደ አንድ ተራ ጎብኚ በመምሰል አውደ ርዕዩ ላይ የሚገኙትን ስዕሎች መመልከት ይጀምራል። በዚህ መሃል ከአንድ የጥበብ ኤክስፐርት ጋር ሆን ብሎ በመጋጨት ይቅርታ ይጠይቃል። በዚህ ግጭት ቅጽበት የኤክስፐርቱን የቪአይፒ ማለፊያ ፍቃድ በስውር ይሰርቃል። ፍቃዱን ተጠቅሞም ጥብቅ ጥበቃ ወደሚደረግበት የቪአይፒ ክፍል በቀጥታ ይገባል። መብራቱ ውስጥ ያለው ሲጋራ ላይተሩን ሲያቀጣጥለው ከፍተኛ ፍንዳታ ይፈጠራል። በቦታው የነበሩት ጎብኚዎች እና የጥበቃ ሰራተኞች በድንጋጤ ይረበሻሉ። የጥበቃ የበላይ ተቆጣጣሪው ሰራተኞቹ የኤሌክትሪክ መስመሩን እንዲፈትሹ ሲያዝ፣ የጥበቃ ሰራተኞቹ ዋናውን ማስተላለፊያ በማጥፋት ክፍሉን ሙሉ በሙሉ በጨለማ ውስጥ ይከቱታል። ሌባው ይህ ጨለማ ምቹ ሁኔታን ተጠቅሞ ወደ ኮሊደሩ ክፍል ያመልጣል። በዚያም ተሸሽጎ የባንኩ ተቆጣጣሪ የዲጂታል ካዝናውን ቁልፍ እና የባንኩን ባለ 6 አሃዝ ሚስጥራዊ ቁጥር ሲያስገባ በትኩረት ይመለከታል። በነጋታው በአንድ ምሽት ድግስ ላይ ዴቪድ እና የቡድኑ አባል የሆነችው ሜሪ የባንኩን ተቆጣጣሪ ይከታተሉታል። ሜሪ ከተቆጣጣሪው ጋር እየደነሰች በስውር ሰውነቱን በመፈተሽ የካዝናውን ቁልፍ በኪሱ ውስጥ ታገኘዋለች። ቁልፉን ማግኘቷን በአይን ጥቅሻ ለዴቪድ ታሳውቀዋለች። ሜሪ ዳንሱን በመቀየር ቁልፉን ለዴቪድ ታስተላልፋለች። ዴቪድ ቁልፉን ተቀብሎ በሻማ ወይም በልዩ መቅረጫ ላይ ቅጂውን ኮፒ እየሰራ ሳለ የባንኩ ተቆጣጣሪ የሆነ እንግዳ ነገር መኖሩን ያስተውላል።